የፓርላማው የይስሙላ ጥያቄዎችና የታፈኑ የህዝብ ኖታዎች በቅድሚያ የያዝነው ጉዳይ ነው። አዲሱ የታክስ ማሻሻያ አዋጅ ይዟቸው የመጣቸው ስር ነቀል ለውጦች ሌላኛው ጉዳያችን ነው። ዓለም አቀፍ ድርጅት በትግራይ ክልል ላይ ከባድ ክስ ሰነዘረ። የሃሜኒ የቀብር ስነ ስርዓት ወደ ተቃውሞ የተቀየረበት አጋጣሚ ምንድን ነው? በዝርዝር እንመለከተዋለን። ሰላም ጤና ይስጥልኝ። የተከበራችሁ የመረጃ ሊንክ ቤተሰቦች እንደሚከተለው ዝርዝር ትንታኔዎቹን እናሰማቸዋለን። ዛሬ የህዝብ ተወካዮች ምክር ቤት አባላት ከጠቅላይ ሚኒስትር ዶክተር አብይ ጋር ባደረጉት ስብሰባ በርካታ አጀንዳዎችን አንስተው ሞግተናል ቢሉም የህዝቡን እውነተኛ ስር የሰደደ ሰቆቃ ግን ሆን ብለው ወደ ጎን የተውት ይመስላል። ፓርላማው በትግራይ ሰላም፣ በባህር በርና በሜዲካል ቱሪዝም ዙሪያ በረቀቁ ቃላት የታጀቡ ጥያቄዎችን ቢያዘንብም በዶክተር ደሳለኝ ጫኔ የቀረበው እጅግ አሳሳቢ በትምህርት ሚኒስቴር ስር የሚስተዋለው አጠቃላይ ያፈጻጸም መውደቅና የፖሊሲ ቀውስ ለሀገሪቱ ስትራቴጂካዊ ስጋት እየሆነ መጥቷል። ባለፉት ዓመታት በሚኒስቴር መስሪያ ቤቱ የተዘረጉት መዋቅሮችና የወጡት መመሪያዎች በተግባር ፍሬ ማፍራት ባለመቻላቸው የትምህርት ስርዓቱ በጥራትም ሆነ በተደራሽነት ወደ ከፋ ደረጃ እንዲያሽቆለቁልና ለትውልድ ቀውስ ምክንያት እንዲሆን አድርጎታል። ሚኒስትሩ በአገሪቱ ካለው አለመረጋጋት ጋር ተያይዞ የመጡትን ተግዳሮቶች በአግባቡ መወጣት ባለመቻሉ ከቀውሱ ጋር የሚመጣን ስትራቴጂ በመንደፍ ረገድ ድክመት በማሳየቱ በሚሊዮን የሚቆጠሩ ተማሪዎች መጪ ተስፋ አደጋ ላይ ጥሏል። መንግስት በትምህርት ሚኒስቴር ስር ያሉትን መዋቅራዊና ፖሊሲ ነክ ውድቀቶችን በአስቸኳይ በመገምገም ስር ነቀል ማሻሻያ እንዲያደርግ በጥብቅ አሳስበዋል። ሆኖም ይህ የትውልድ ሞት ጉዳይ በፓርላማው መድረክ ተገቢው ክብደት አላገኘም። ሌላው ከአዲስ አበባ ውጪ መስራት የማይቻልባት ዝግ ከተማ በጸጥታ ችግር ምክንያት በርካታ አሽከርካሪዎች፣ ሹፌሮች እንዲሁም ህዝቡ ከአዲስ አበባ ወጥተው በሰላም መግባትና መስራት ሙሉ በሙሉ አቅቷቸዋል። አንድ ሹፌር ንብረቱና ህይወቱን ይዞ ከአዲስ አበባ ወጥቶ በሰላም መስራት ካልቻለ የመንገዶች መሰረተ ልማት መጓተት ምን ትርጉም አለው ተብሎ ጠቅላይ ሚኒስትሩ አልተጠየቁም። የህዝብ ተወካዮች በትግራይና በሌሎች አካባቢዎች ስላለው አጠቃላይ የጸጥታ ስጋት በደፈናው ከማውራት ባለፈ በየመንገዱ እየታገቱና እየተገደሉ ስላሉት ህዝቦችና የትራንስፖርቱ ዘርፍ መቆም የጠየቁት አንድም ግልጽ ጥያቄ የለም። ፓርላማው በመንግስት ሰራተኛ ላይ ስለደረሰው ከፍተኛ የግብርና የቫት ጫና አንስቻለሁ ቢልም ትክክለኛውና የከሰራቸውን የደሞዝተኛ ኑሮ የሚገልጽ ሂስ ግን አልቀረበም። አንድ ሰራተኛ በአሁኑ ወቅት የኑሮ ውድነት ማክሮ ኢኮኖሚ በፈጠረው ቀውስ ሳቢያ አስቀድሞ በኑሮ የከሰረ እየሆነ አሁን ድረስ ከዚያው ከሰራተኛና ከተጎዳው ደሞዝ ላይ ይህን ያህል ታክስ መቁረጥ እንዴት ተገቢና ፍትሃዊ ይሆናል የሚል ጠንከራ ያለ ወቀሳ ሊቀርብባቸው ይገባ ነበረ። ሰራተኛው በደሞዙ መኖር አቅቶት እየጮኸ ባለበት ሰዓት ጥያቄው የቀረበው የህዝብን ህመም በሚያሳይ መልኩ ሳይሆን እንዲሁ በይስሙላ አጀንዳነት እንዲያልፍ ተደርጓል። በትግራይ ክልል ዘላቂ ሰላምን ለማረጋገጥ ስላሉ እርምጃዎችና ስለ ሀገራዊ የምክክር ኮሚሽን ሂደት ማብራሪያ ጠይቀዋል። በከተሞች ያለውን የቤት ኪራይ ንረት ለመቅረፍ ስላሉ ስትራቴጂዎች እንዲሁም በአዲስ አበባ የተጀመረው የምገባ ፕሮግራም ወደ ክልሎች ለማስፋፋት ስለታሰቡ እቅዶች ጥያቄ ቀርቧል። በጸጥታና በፋይናንስ ምክንያት የቆሙ የፌዴራል መንገዶች፣ የመስኖና የኤሌክትሪክ ፕሮጀክቶች መቼ እንደሚያልቁ እንዲሁም የባህር በር ጥያቄ የት እንደደረሰ እንዲብራራ ጠይቀዋል። የመድኃኒት እጥረትን መቅረፍና ወደ ውጭ የሚላኩ የሕክምና ጉዞዎችን በሀገር ውስጥ ለመተካት ስለታሰበው ሜዲካል ቱሪዝም ማብራሪያ ጠይቀዋል። ለተነሱ ጥያቄዎች ምላሽና ማብራሪያ እየሰጡ ቢሆንም የፓርላማ አባላቱ እንደተለመደው የህዝቡን እውነተኛ ሰቆቃ፣ የትምህርት ስርዓቱ መፈራረስ፣ የሾፌሮችን ስቃይ፣ የደሞዝተኛውን የኪሳራ ታክስ ሳይነኩት አልፈዋል። ፓርላማው የህዝብ ድምጽ መሆኑ ቀርቶ የመንግስት ማስተባበያ መድረክ ሆኗል ሲሉ ታዛቢዎች በጽኑ ይተቻሉ። በኢትዮጵያ የታክስ አሰባሰብና ክርክር ሂደት ላይ መሰረታዊና ስር ነቀል ለውጦችን ይዞ ብቅ ብሏል። ይህ አዋጅ በታክስ ከፋዩና በታክስ ሰብሳቢ መስሪያ ቤት መካከል ያለውን ግንኙነት ከማለስለስ ጀምሮ ማጭበርበርና ህግ መተላለፍን እስከ ማጥበቅ የሚያደርሱ በርካታ አዳዲስ አሰራሮችን አካቷል። የማሻሻያ አዋጁ በሰፊው ይዟቸው የመጡት ነጥቦች በቅድሚያ መስማማት ወይም የታክስ አለመግባባቶችን በጠረጴዛ ዙሪያ የመፍታት ስርዓትን ነው። ከዚህ ቀደም ማንኛውም ቅሬታ ወደ ይግባኝ ኮሚሽን ወይም ፍርድ ቤት በማምራት ረጅም ጊዜን፣ ከፍተኛ ወጪን ይጠይቅ ነበር። አሁን ግን ባለስልጣኑ ገለልተኛ አስማሚ በመመደብ ታክስ ከፋዩን መስሪያ ቤቱ ተወያይተው ስምምነት ላይ እንዲደርሱ እድል ይሰጣል። ይህ ሂደት በሚካሄድበት ወቅት ለይግባኝ የተሰጡ የጊዜ ገደቦች በሙሉ ታግደው የሚቆዩ ሲሆን በጽሁፍ የሚደረገው ስምምነትም በህግ ፊት አስገዳጅ ይሆናል። ሁለተኛው በአዲስ ማስረጃ አቀራረብ ላይ የተጣለው ገደብና የ20% ቅጣት አዋጅ የታክስ ኦዲት በሚደረግበት ወቅት ታክስ ከፋዮች ተገቢው ማስረጃ በጊዜው እንዲያቀርቡ ይገደዳል። የታክስ ውሳኔ ከተሰጠ በኋላ በቅሬታ ወይ በይግባኝ ወቅት አዲስ ማስረጃ ማቅረብ የተገደበ ሲሆን ማስረጃው ተቀባይነት ሊያገኝ የሚችለው ከውሳኔው በኋላ የታወቀ መሆኑ ሲረጋገጥ ወይም ከአቅም በላይ በሆነ ምክንያት ያልቀረበ እንደሆነ ብቻ ነው። ይህንንም አዲስ ማስረጃ አምጥቶ ለመጠቀም በታክስ ዕዳው ላይ የ20% ቅጣት መክፈል ግዴታ ያደርገዋል። መደበኛው የታክስ ስሌት ማሻሻያ የእርጋ ጊዜ በነበረበት 5 ዓመት
ዓመት ቢቀጥልም ታክስ ከፋዩ ሆን ብሎ የታክስ ማጭበርበር እንደ ሐሰተኛ ደረሰኝ ማቅረብና ገቢን መደበቅ ያሉ መፈጸሙን የሚያሳይ ማስረጃ ከተገኘ ግን ባለስልጣኑ የይርጋ ጊዜውን እስከ 10 ዓመት ወደ ኋላ ሄዶ መመርመርና መተመን እንዲችል ስልጣን ተሰጥቶታል። የታክስ ዕዳ ስላለባቸው ብቻ የንግድ ስራዎች ለሚስተጓጎሉ ነጋዴዎች አዋጁ ትልቅ እፎይታ ይዟል። የታክስ ዕዳ ኖሮባቸው በክርክር ላይ ያሉ ወይም የክፍያ ስምምነት የፈጸሙ ታክስ ከፋዮች የንግድ ፍቃዳቸውን ለማደስ በጨረታ ለመሳተፍና ከባንክ ብድር ለማግኘት የሚያስችለው በሁኔታ ላይ የተመሰረተ የታክስ የምስክር ወረቀት ማግኘት የሚችሉበት አሰራር ተመቻችቷል። ኢትዮጵያ የታክስ አሰራር ከዘመናዊው ዓለም ጋር ለማስማማት የታክስ ከፋዮች ምዝገባና ምደባ በሀገሪቱ በተቀበለችው የዓለም አቀፍ የኢንዱስትሪ ምደባ ደረጃ መሰረት እንዲከናወን ተደንግጓል። ይህ አሰራር እያንዳንዱ የንግድ ዘርፍ ተለይቶ በግልጽ እንዲታወቅ ያደርጋል። የታክስ ደረሰኝ ሳይሰጥ በሚቀርብበት ጊዜ የሚጣለው አስተዳዳሪ ቅጣት በእያንዳንዱ ሳይሰጥ በቀረው ደረሰኝ ብዛት ብር 100,000 እንዲሆን ተደርጓል። አንድ ድርጅት የታክስ ወንጀል ፈጽሞ ከተገኘ ድርጅቱ ብቻ ሳይሆን ወንጀል መፈጸሙን እያወቁ ዝም ያሉ ወይም ያዘዙ የድርጅቱ ስራ አስኪያጅ ወይም የፋይናንስ ኃላፊዎች በግላቸው በወንጀል ተጠያቂ ይሆናሉ። አዲሱ የማሻሻያ አዋጅ በሰለጠነ መንገድ አለመግባባቶችን በውይይት ለመፍታት በር የከፈተ ቢሆንም በሌላ በኩል ደግሞ በደረሰኝ አጠቃቀምና በማጭበርበር ድርጊቶች ላይ እጅግ የበረታ ቅጣትና ቁጥጥር ይዞ የመጣ የሁለትዮሽ ስለታማ ሕግ ነው። በኢራን መዲና ቴህራን የሀገሪቱ የበላይ መሪ የነበሩት አያቶላ አሊ ሄማኒ የቀብር ስነ ስርዓት ለመታደም በሚሊዮኖች የሚቆጠሩ ኢራናውያን ወደ አደባባይ የወጡ ሲሆን አጋጣሚው በሀዘን ድባብ ብቻ ሳይሆን በከፍተኛ የፖለቲካ ቁጣና የአሜሪካና የእስራኤል መሪዎች በሚያወግዙ ምልክቶች የታጀበ ሆኗል። ከሰልፈኞቹ መካከል በርካቶቹ የአሜሪካንና የእስራኤል ከፍተኛ ባለስልጣናት በቀጥታ የኮነኑ ዛቻዎችን ያዘሉ ባነሮችን ይዘው ታይተዋል። በቀብር ስነ ስርዓቱ ላይ ከተገኙት ሰልፈኞች መካከል ጎልቶ የታዩት ሞት ለትራምፕ የሚሉ ምልክቶች የተጻፈባቸው ባነሮች ነበሩ። ከተጻፉት መፈክሮች ባሻገር በትራምፕ ስም ውስጥ የጥይት ምስል ተስሎ መታየቱ የኢራናውያንን ከፍተኛ ቂምና ቁጣ የሚያሳይ ሆኗል። ከዶናልድ ትራምፕ በተጨማሪ በሰልፉ ላይ የተገኙ ሀዘንተኞች የሌሎችን የአሜሪካና የእስራኤል ከፍተኛ መሪዎችን ምስሎች ይዘው የወጡ ሲሆን የዩኤስኤ ምክትል ፕሬዚዳንት ጄዲ ቫንሰን፣ የአሜሪካ መከላከያ ሚኒስቴር ፒቲ ሄግሰት፣ የእስራኤል ጠቅላይ ሚኒስቴር ቤንያሚን ኔታንያሁ ሰልፈኞቹ በሚከተሉት መሪዎች ላይ ያነጣጠሩ ነበሩ። የእነዚህ መሪዎች ፎቶግራፎች ይዘው በደም እጃቸው አለ የሚሉና መሪዎቹ ለተፈጠሩት ጥቃቶች፣ ግድያዎች ተጠያቂ መሆናቸውን የሚገልጹ ምልክቶችን አስተላልፈዋል። የኢራን መንግስታዊ የዜና ማሰራጫ የሆነው ፕሬስ ቲቪ እንደዘገበው የቀብር ስነ ስርዓቱ በይፋ የተጀመረው የሃሜኒ አስክሬን ለ2 ቀናት ያህል የክብር ስንብት ሲደረግለት ከቆየበት የቴህራን ግራንድ ሞሳላ መስጊድ ነው። የስነ ስርዓቱ አዘጋጆች እንደገለጹት ይህ ታሪካዊና ግዙፉ የሽኝት ሂደት ከ10 እስከ 12 ሰዓት ያህል ይወስዳል ተብሎ ይጠበቃል። አስክሬኑ የጫነው ተሽከርካሪ በቴህራን ከተማ ዋና ዋና ቁልፍ በሆኑ ጎዳናዎች ላይ የ10 ኪሎ ሜትር ረጅም መንገድ የሚጓዝ ሲሆን ጉዞ በዳማቫንድ፣ በኢማም ሁሴን፣ በኒቀላብ፣ በአዚድ አደባባይና በሻሂድ አልአሽጋሪ ሃይዌ አካባቢዎች ያልፋል። የሀገሪቱ ታዝኒም የዜና ወኪል በሰጠው ሰበር መረጃ የሃሜኒን አስክሬን የያዘው ተሽከርካሪ በሚሊዮን የሚቆጠሩ ሀዘንተኞችን ወደሚጠብቁበትና ወደ ተዘጋጀበት የጉዞ መስመር ለመግባት ሙሉ በሙሉ ዝግጁ መሆኑንና ሂደቱ መጀመሩን አረጋግጧል። ይህ የቀብር ስነ ስርዓት በኢራንና በምዕራባውያን መካከል ያለውን ውጥረት እጅግ በበረታበት ወቅት የተከናወነ በመሆኑ በቀጣይ ቀጠናዊ ፖለቲካ ላይ የራሱ የሆነ ትልቅ ጥላ እንደሚያሳርፍ ይገመታል። ሂውማን ራይትስ ዎች በትግራይ ክልል ዓለም አቀፍ የሰብአዊ መብት ተሟጋች ድርጅት ሂውማን ራይትስ ዎች ባወጣው አዲስ መግለጫ በትግራይ ክልል እድሜያቸው እስከ 15 ዓመት የሆኑ ልጆች ጭምር በግዳጅና በህገወጥ መንገድ ለወታደራዊ አገልግሎት እየተመለመሉ መሆኑን ይፋ አድርጓል። ተቋሙ ይህ ድርጅታዊ ዘመቻ በክልሉ ውስጥ ከፍተኛ የፍርሃት ድባብ መፍጠሩ ገልጿል። ሂውማን ራይትስ ዎች ከተጎጂዎች፣ ከምስክሮችና ከቀድሞ ተዋጊዎች ያገኘውን መረጃ መሰረት በማድረግ ምልመላው የሚከተሉትን መንገዶች እንደሚጠቀም አስታውቋል። የክልሉ ባለስልጣናት የቀድሞ ተዋጊዎች ዝርዝር በመያዝና የአካባቢ መረጃ ሰጪዎችን በመጠቀም ሰዎችን ይለያል። የመያዣ ቦታዎች ዜጎች ከመንገድ ላይ፣ ከገበያ ቦታዎች፣ ከቤት ለቤት ፍተሻና በወርቅ ማውጫ ስፍራዎች በጅምላ ይታፈሳሉ። የተያዙ ሰዎች መጀመሪያ በአስተዳደር ቢሮዎች፣ በማረሚያ ቤቶች ወይም በትምህርት ቤቶች ከቆዩ በኋላ ወደ ሰሜን ምዕራብና በደቡብ ትግራይ ወታደራዊ ማሰልጠኛ ካምፖች ይወሰዳሉ። በማዕከላዊ ትግራይ ዞን ቆላ ተንቤን አቅራቢያ ከሚገኝ የወርቅ ቁፋሮ ስር ከ500 እስከ 60 ከሚሆኑ ሰዎች ጋር በቁጥጥር ስር የዋለ አንድ የማዕድን አውጪ በጭነት መኪና እየተወሰደ ሳለ በከፍተኛ ፍጥነት ላይ ከነበረው መኪና ላይ ዘሎ በማምለጥ በህይወት መትረፉ ተናግሯል። በወቅቱ ሌላ ሰው አብሮት ቢዘልም ህይወቱ ሳይጠፋ እንዳልቀረ ምስክሩ ገልጿል። ዓለም አቀፍ ህግና የተቋማት ጥሪ የሁማን ራይትስ ዎች የአፍሪካ ምክትል ዳይሬክተር ሌቲሻ ባዳር እንደገለጹት ይህ ድርጊት የጄኔቫ ስምምነት በግልጽ የጣሰ ነው። በህግ መሰረት ከ18 ዓመት በታች የሆኑ ህጻናትን ለወታደራዊ ተግባር መመልመል የህጻናት መብት ጥሰት ሲሆን እድሜያቸው ከ15 ዓመት በታች የሆኑት መመልመል ደግሞ የጦር ወንጀል ነው ተብሎ ይፈረጃል። በመሆኑም አሜሪካ፣ የአውሮፓ ህብረት፣ የአፍሪካ ህብረትና የተባበሩት መንግስታት ድርጅት በጋራ በመሆን የትግራይ ባለስልጣናት የግዳጅ ምልመላውን በአስቸኳይ እንዲያቆሙ፣ የተያዙትን ህጻናት በሙሉ እንዲለቁ፣ የአፍሪካ ህብረትና ሌሎች ዓለም አቀፍ የክትትል አካላት በጉዳዩ ላይ ገለልተኛ ምርመራ
ምርመራ እንዲያደርጉ ጠይቀዋል። የክልሉ ባለስልጣናት በበኩላቸው የቀረበውን የግዳጅ ምልመላ ክስ ሙሉ በሙሉ ውድቅ አድርገውታል። ይሁን እንጂ የትግራይ ክልል ኮሚኒኬሽን ጉዳዮች ቢሮ ኃላፊ ዶክተር አብርሃም ተክለሃይማኖት በጉዳዩ ዙሪያ በማህበራዊ ሚዲያ የተሰራጩ ቪዲዮዎችን አስመልክቶ ማጣራት እንደሚደረግና በትዕዛዙ መሰረት እጅ ስላለባቸው የመንግስት ወይም ጸጥታ አካላት ላይ አስተዳደራዊ ህጋዊ እርምጃ እንደሚወስድ አስታውቋል። የዕለቱ ዜናዎቻችን እነዚህ ነበሩ። በየዕለቱ ትኩስ ዜናዎችን እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ጊዜ።